ግን ህዝቡ ላይ ጫናውን ሁሌም ከምናደርግ ድርጅቶችም ለእናንተ ቀላል ሊሆን ስለሚችል እናንተ ጋር እንመጣለን። እኔና ሙዳይ ወይ ሌሎችም ተባብረን እንመጣለን። እናንተም ደግሞ ኮንታክት ብታደርጉን የሚል መልእክት አስተላልፋለሁ። እናንተ የምታካፍሉት ጥቂት በፍቅር የምትሰጡት ጥቂት ነገር እዚህ ጋር ትልቅ ነገር ነው የሚሆነው። ትልቅ ህይወት ነው የሚያቆየው። ትልቁ ቻሌንጁ እንደ ሙዳይ ትልቁ ቻሌንጁ ምንድነው? ክራይ ግቢ በመኖሩ ነው። 25 ዓመታት በአንድ ግቢ ውስጥ ነው የኖረው። በክራይ ቤት ውስጥ በመኖሩ አብዛኛው ወጪውን ለክራይ ነው የሚያውለው። እንደገና ደግሞ ሙዳይ ከሌላው ድርጅት ለየት የሚያደርገው ምንም አይነት ወጪ ፈንድ የለውም። በራሱ ነው የሚተዳደረው። አብዛኛው ራሱ ሰርቶ ነው ራሱ የሚያግዘው። ጥቂት ኢትዮጵያኖች ግን አንድ በማሳደግ ስፖንሰርሺፕ እንኖራለን ወይም ደግሞ ባላቸው ማንኛውም ማቴሪያል ያገዙ የሚገኙና አብዛኛውን ብር እየወሰደብን ያለው ክራይ ነው። አሁን ትልቁ መንግስት እያመሰገን ነው ያለ ነው ብሎ ችግራችን ላይ ቶሎ ቦታ ስለሰጠን አመስግነነዋል። እና አሁን ደግሞ መንግስት ቦታውን መስጠት ነው የሚገባው፣ ሰጥቶናል። መንግስትም ሆነ የሚመለከተው አካል ደግሞ ይህችን ቦታ ቀላል ነች ብሎ ይገነባልን።